ከሰዓታት በፊት ይህን ቪዲዮ ፖስት ችላችሁ ነበረ። በእርግጥ እናንተ ጋር የደረሰው ከደቂቃዎች በፊት ነው። ምንድነው የሚለው ከ297 298 እና 299 ላመጣችሁ ተማሪዎች የመጨረሻ እድላችሁ ምንድነው የሚለውን ከባለፈው ዓመት ከ2017 ተፈታኞች ጋር እያነጻጸርኩኝ ስነግራችሁ ነበረ። በ2017 የተፈተኑት ተማሪዎች 297 ነበረ ማለፊያ ማለት ነው። 297 ያመጣ ተማሪ እና ከዛ በላይ ያመጣ ተማሪ በቀጥታ ዩኒቨርሲቲ ገብቶ መማር እንደሚችል ትምህርት ሚኒስቴር ውጤት ካሳወቀ በኋላ ከአንድ ቀን በኋላ ይፋ አድርጎ ነበረ። መስከረም 1 ይፋ እንደተደረገ ውጤት መስከረም 2 ላይ ተናግሮ ነበር ለሁሉም ዩኒቨርሲቲዎች በላከው ደብዳቤ። ስክሪኑ ላይ አሳይቻችኋለሁ በዛኛው ቪዲዮ። እዚህ ጋር ደግሞ እዩት የሰራሁትን ቪዲዮ ማለት ነው። 297 298 እና 299 ተማሪዎች እጣ ፈንታቸው ምን ሊሆን ይችላል የሚለው ማለት ነው የሰራሁበትን። ከዛ ከሰዓታት በኋላ ነው መረጃ ያየሁት ማለት ነው። በእርግጥ አሁን አልተረጋገጠም። መረጃው እውነት ነው፣ ሶርሱ አይዋሽም፣ እውነት ነው። ግን በቲክቫ ያሉ ቻናሎች እንደ ቲክቫ ያሉ የቴሌግራም ቻናሎች ላይ ፕሩፍ መደረግ አለበት። ምክንያቱም ቲክቫ ዩኒቨርሲቲ ከዩኒቨርሲቲ ባለስልጣናት ወይም ደግሞ ከትምህርት ሚኒስቴር ባለስልጣናት መረጃዎችን ስለሚያገኝ የተረጋገጠ መረጃ ሲኖር በሌላ ቪዲዮ የሚመለስ ይሆናል። ግን ለአሁኑ ያለው መረጃ ይሄ ነው። 297 ያመጣ ተማሪ ባለፈው ዓመት እንደነገርኳችሁ አልፎ ነበረ። አሁን ግን በዚህ ዓመትም ደግሞ እንደ ሰበር መረጃ በቴሌግራም ቻናል ላይ ፖስቻለሁ። ምንድነው የተባለው? ባለፈው ዓመት እንደተደረገው በዚህም ዓመት ይቀጥላል ማለት ነው። 297 ማለት 49.5 እስከ 49.99 ያመጣ ተማሪ ውጤቱ ወደ 300 ወይም ደግሞ ወደ 50% ይጠጋጋል። ወይም ደግሞ በሌላ አባባል 49.5 ማለት 49.5 ማለት ምንድን ነው? 297 ማለት ነው። ስለዚህ 49.99 ማለት ደግሞ 299 ነው። ስለዚህ 49.5% ከ100% ያመጣ ተማሪ ቀጥታ ወደ ዩኒቨርሲቲ ገብቶ በፍሬሽ ማንነት ይማራል ማለት ነው። ይሄ በዚህም ዓመት ቀጣይነት ይኖረዋል ማለት ነው። ባለፈው ዓመት የወጣው ማስታወቂያ ላይ እንደተባለው የትምህርት ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዘዋወር ቢያንስ 50% በመቶ ማምጣት ይኖርባቸዋል ማለት ነው። በዚሁ መሰረት በ2018 የትምህርት ዘመን በኢትዮጵያ ሁለተኛ ደረጃ ትምህርት ማጠናቀቂያ ሰርተፍኬት ወይም ደግሞ 12ኛ ክፍል ፈተና በአማካኝ ውጤታቸው 49.5 እስከ 49.99 በመቶ ያመጡ ተማሪዎች ውጤታቸው ወደ 50 በመቶ የሚጠጋጋ በመሆኑ 49.5 እና ከዛ በላይ ያመጡ ተማሪዎች ያስመዘገቡ ተማሪዎች ዝቅተኛውን 50 በመቶ የማለፊያ ነጥብ ያሟሉ ሆኖ ስለተወሰነ መሆኑ ታውቆ ወደ ከፍተኛ ትምህርት በመግባት መማር እንዲችሉ ተገቢው ሁሉ እንዲፈጸም አሳስባለሁ ይላል ማለት ነው። ይሄ ባለፈው ዓመት የነበረ ነው። ስለዚህ በዚህም ዓመት ይሄ ነገር ተፈጻሚነት እንደሚኖረው ከትምህርት ሚኒስቴር የወጡ መረጃዎች ያስገነዝባሉ ማለት ነው። ስለዚህ ሁላችሁም ከ297 በላይ ያመጣችሁ ተማሪዎች ወደ ዩኒቨርሲቲ እንደምትገቡ ማረጋገጫ ይሆናል ማለት ነው። የማረጋገጫ ቪዲዮ ምሽት ላይ ጠብቁ፣ ሰራላችኋለሁ። እስከዛው ግን በቴሌግራም ቻናላችን ላይ መከታተል ትችላላችሁ። የማረጋገጫ ቪዲዮ ሰራላችኋለሁ ስል ይሄ መረጃ ውሸት ነው ማለት አይደለም፣ ግን ኦፊሻል ሲወጣ ይፋ የማደርግላችሁ ይሆናል ማለት ነው። ለአሁኑ ግን ከ297 በላይ ያመጣችሁ ተማሪዎች ቀጥታ ወደ ዩኒቨርሲቲ ገብታችሁ መማር ትችላላችሁ ማለት ነው። ስለዚህ የ2018 ዓመተ ምህረት የ12ኛ ክፍል ማለፊያ ውጤት 297 ነው ማለት ነው። ከ297 እና ከዛ በላይ ያመጡ ተማሪዎች በቀጥታ ዩኒቨርሲቲ ገብተው መማር ይችላሉ ማለት ነው። ስለዚህ በዚህ መሰረት መግባት ትችላላችሁ። ይህን ቪዲዮ ለሁሉም ሼር አድርጉላቸው። ማረጋገጫ ቪዲዮ ያው ይሰራላችኋል። በቴሌግራም ቻናላችንም ተከታተሉ። መረጃው ግን እውነት ነው፣ ምንም የተሳሳተ መረጃ የለውም። ያው ለሬሚዲያል መቁረጫ ነጥብ እስካሁን ይፋ አልተደረገም። ይፋ ሲደረግ ግን ይፋ የማደርግላችሁ ነው። ቻናሉን ሰብስክራይብ አድርጉ፣ ሼር አድርጉ። የሁለተኛው ቻናላችን የመጀመሪያው ቻናላችን ላይ ቪዲዮ መፖስት አንችልም። ከ14000 በላይ 14300 በላይ ያለው ሰብስክራይበርስ ያለው ቻናሌ ቪዲዮ መፖስት ስለማልችል በዚህኛው ቻናል ታገኙታላችሁ። ሰብስክራይብ አድርጉ። ይመቻችሁ።